ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ ፈጣን ትኩስና ታማኝ መረጃዎችን የምታገኙበት የዜና ኢትዮጵያ ቻናል ሰብስክራይብ በማድረግ ታበረታቱን ዘንድ እየጋበዝን አርዕስተ ዜናዎችን በማስቀደም እንጀምራለን። ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ አሰብን በጋራ መጠቀም አለብን፣ ኤርትራውያኖች ሞኞች ናቸው፣ አምባሳደር ጀነራል ባጫ ደበሌ። 25 ምንድነው የተፈጠረው? ከነገ ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጋጁበትን አጥር አንሱ፣ መንገዱም ለትራፊክ እንቅስቃሴ ክፍት እንድታደርጉ በጥብቅ እናሳስባለን። የአዲስ አበባ ከተማ መንገዶች ባለስልጣን በአዲስ አበባ የውስጥ ለውስጥ መንገዶች አጥረው የዘጉ አካላት ከነገ ጀምሮ በ7 ቀናት ያጠሩትን አጥር እንዲያነሱ ጥሪ ተላለፈ። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመልክቷል። ድርጊቱ የህብረተሰቡን መንገድ ሀብት የመጠቀም መብት እየተጋፋ ከመሆኑ በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ አሳድሯል ብሏል። በመሆኑም በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ ከዛሬ ቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስቧል። በተጠቀሰው የጊዜ ገደብ ውስጥ የማያነሱ አካላት በሕግ ተጠያቂ እንደሚደረጉ አስጠንቅቋል። ይህ ጉዳይ በበርካታ ሰዎች ዘንድ ጥያቄ የሚነሳበት ነው። የዛሬ 5 ዓመት መሰል ማስጠንቀቂያ ተሰጥቶ የተለያዩ ሰፈሮች ያሉ የውስጥ ለውስጥ መንገዶችን የዘጉ አጥሮች እንዲነሱ የማድረግ ስራ ተጀምሮ እስከ መጨረሻው ድረስ ለሁሉም ሰፈር ሳይተገበር ተቀዛቅዞ እንደቆመ ይታወሳል። በተለያዩ ሰፈሮች ውስጥ ለውስጥ በር ያላቸው አጥር ያጠሩ አካላት ተሽከርካሪዎች እንዳያልፉ የማድረግ ጥበቃዎችን የማስቆም ክልከላ የማድረግ ትንሽ ሲመሽ በሩን የመዝጋት ተሽከርካሪና ሰው መተላለፊያ እንዳይኖር የማድረግ በአጠቃላይ የህዝብን መንገድ እንደ ግል ርስት ይጠቀሙታል የሚሉ ቅሬታዎች ይነሳሉ። ከዚህ ባለፈ ተሽከርካሪዎች እንዳያልፉ የሚደረጉ አስቸጋሪ የሆኑ ግዙፍ የኮንክሪት የፍጥነት መገደቢያ የተደረገባቸው ሰፈሮች ብዙ ናቸው። የህዝብ መገልገያ የሆኑ መንገዶችን አጥረው ለግል ወይም ለሰፈርተኛ አገልግሎት ብቻ ውለዋል የተባሉ አካላት በ7 ቀን ያጠሩትን አጥር እንዲያነሱ ማስጠንቀቂያ ተላልፏል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ አቀረቡ። አንቶኒዮ ጉቴሬሽ ይህንን ጥሪ ያስተላለፉት በኢትዮጵያና በኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነት 25ኛ ዓመቱን መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፋኒ ዱጃሪች በኩል የወጣው መግለጫ ዛሬ በኢትዮጵያና በኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻላቸው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው ሲል ቀኑን አስታውሷል። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዝዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቀርበዋል። በዚህ ረገድ ለጋራ ተጠቃሚነትና እድገት ሲባል ኢትዮጵያና ኤርትራ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉና ከቀጠናዊና ዓለም አቀፍ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው በአጽንኦት አሳስበዋል። ለዚህም የተባበሩት መንግስታት ያለሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት አርብ ባስተላለፉት ጥሪ አረጋግጠዋል። አሰብን በጋራ መጠቀም አለብን፣ ኤርትራውያኖች ሞኞች ናቸው፣ አምባሳደር ጀነራል ባጫ ደበሌ። የሚያስቡ ከሆነ አሰብን በጋራ ጥቅም መዋል፣ ለጋራ ጥቅም ካለዋልክ ደግሞ አይቀርም እናመጣዋለን። አሰብን አስቀራለሁ ስትል ይጠፋል። በውጊያ የሚሄድ ፍላጎት የለንም፣ ሰላማዊ በሆነ መንገድ እንሄዳለን። የእነሱ ሀሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይህ ደግሞ የሞኞች ፖሊሲ ነው። አንተ የሰው ቤት የጠበትክ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ በሰላም አትኖርም። አንተ መስታወት ቤት ውስጥ ቁጭ ብለህ ድንጋይ ብትወረውር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም። አምባሳደር ጀነራል ባጫ ደበሌ
ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው ባወጣው መግለጫ አሳውቋል። በመግለጫው በ2017 በነበረው ውስጣዊ የፓርቲ ጉዳይ የተደረገው ሰላማዊ ትግል በስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ያለው ህወሓት የክህደት ያለው ቡድን ላይ የተወሰደውን እርምጃም እንዳደነቀ አስረድቷል። በ3 ቀናቱ የማዕከላዊ ኮሚቴ ስብሰባ የፕሪቶሪያውን ስምምነት በተመለከተ ውይይት መካሄዱን ገልጾም የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግና ወደ ዘላቂ ሰላም ለመሻገር በትዕግስት እየሰሩ ነው ብሏል። ስምምነቱ አደጋ ላይ የወደቀው አደራዳሪዎችና ዓለም አቀፍ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸው ነው የሚል አቋም ላይ መድረሱን ያስታወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስ አይገባውም በማለት ገልጿል። ስለዚህም ይህንን መሬት ነፃ ለማውጣትና የተፈናቀሉትን ወደ ቤታቸው ለመመለስ በሙሉ ኃይል ለመታገል የሚያስችል ድምዳሜ ላይ እንደተደረሰ አስታውቋል። በተጨማሪም በክልሉ ባለው ማህበራዊ ቀውስ፣ በሰራዊቱ ውስጥ ባጋጠመው ችግር፣ በሰላምና ደህንነት ጉዳይ፣ በመልካም አስተዳደር ችግር ላይ በሌሎችም ጉዳዮች ላይ የፓርቲው ማዕከላዊ ኮሚቴ በዝርዝር ከተወያየ በኋላ አቅጣጫዎችን ማስቀመጥ መበተኑን ህወሓት መግለጫውን አብራርቷል።